መቼ ነው ልጅ ያልኩኝ? አትማታ እንጂ ቋ ነው ልጅ በኋላ ልትሰደው አንተ ምን ታረግ? ሌላ አራግቦ የታባንም ወደዛ ጀግና ነህ። እስኪ በላውን ጥራ ግን ንገረኝ። ስለ ጀግንነት ይቀው ምንድነው የሚል? እንዴት የሚወራው ሁላ ስላንተ ጀግንነት አይደል? ምን እየተባለ ነው የሚወራው? አራገው ጀግና ነው። ሚስት አያያዝ ይችላል፣ ዱላ ምክት ይችላል። ምንም አይባልዋል። ስታርስ እስካንተ በላያው የሚያርሳል። እስቲ ግጠመኛ አሁን ዱላ ምክት ይችላል። የማይታባት የትሽው ነው አንተ ምገጥም ኩኩፉ ነው ባለልኝ አንተ ወይስ ቆይተህ ነው? የትስ በድ ምን አገባሽ? ርክ ምን አገባሽ? አዎ እንዴው ለመሆኑ የማን ምሽት መሆኔን ለግተኛል? እስቲ የኝ እስቲ ከሁሉ ሰላምታ አይቀርም። ዋ እኔ ምን ተዲ ቢያውል ባያውል ስላንተ ዲና አለሟል ስጦልትም ሙሉ መሰለህ እንዴ ገልቱ ዋ ይሞ ምን አገባሽ? እንዴት ነው የሚያረግህ? የዛ ጀግና ያራገው ምሽት እኮ ነኝ። የዛ ጀግና ያራገው ምሽት እኮ ነኝ። ያሬ ምሽት ነኝ። ያሬ ጀግና ሆነ ማለት አንቺ ጀግና ሆንሽ ማለት ነው? ሆነስ እንዴት ጀግና ማይለው ምን ያሰኛል? እኔስ ጀግና ሚስት ለመሆን እንዴት ለማንናሽ እንዳላንቆረጥ ስለዚህ ጀግና ሚስት ለመሆን ተደፍረናል። እንዴት ነው? እስቲ በል ሞክረኝ እንጂ ሞክረኝ እንጂ ና ሞክረኝ ና በል ሞክረኝ ና እንጂ ወዴት ተዳግ ሞክረኝ እኮ ነው የምልህ ና ሞክረኝ እስቲ ወዴት አይ ጀግና ሚስት ና ወይኔ የሰራኝ የስምጣታው ወይኔ ወይ እንደዛሬው ተወደደ ወይ ጀፋሳን ቡጀሌ ሙልፊት አተምን ያርገው ማን ቦጀሌ አንተም ቦጀሌ እኔን ደግሞ ወይ ፈጣሪን ያስቀራኝ አልቀለ ነበር። አንተ ደግሞ ምን ሆንክ? ኧረ ተወኝ ዛሬ የሆነች በቃ ሰይጣን ብለህ ያዘ። ሰይጣንስ ትንሽ ይሻል ይሆን እንዴ አንተ እንደዚህ አድርጋ እንደዚህ አቀለጣጠፏ እንደዚህ ግር ስታነሳ ምናምን ውሃ ረገች ብዬ ነበር። እቺ ያራጋው ሚስት አይ ወይኔ እንደሳገለ መቅራት አምሰው ላሉ እኔ ሆኜ ነው እንጂ እንዲያውም ሲጀመር ጋኔን ሁላ ሳይዛት አይቀርም። እንዴት የምትለው ጉዳለ ተገለባ ብቻ ነው ያመለጥኩ ነው ማለት ኧረ አንተም ጋኔን አለብህ። ኧረ እኔ ሲልም አንተ ደግሞ ጋኔን አለብህ። እግሯን ስታነሳው ቦክስ ስትዘለዝ እንዴ እኔ ሆኜ ሌላ ሰው ቢሆን ውሃው ነው የቀረበ። እንዴ አንተማ ግን ጎበዝ ነህ። ሲጀመር ከሷ እጅ ማምለጥ እኮ ጎበዝ ነህ። እና ወይ ጉድ ደግሞ ባለው እንዴት ነው እንጂ ታገን የምጣው? እኔ እኮ ያሪዬ ሚስት ነኝ። ያሬ ምሽት አየሷ ነገር በሷ ቤት እኮ እኔ ባሏን አቆላምጣ መጥባት ነው እንግዲህ ባሏ ተቆላምጦላት ነው ያሰማው። አቆላምጠን የጠራችሁ አይ አምሮላታል። ይቺ አርፊ ሲጀመር አራፍርት ብላ እሷ ማለት እኮ ሲጀመር ባሏ ሲቆላምጥ ናት ማለት ባሏ ሲቆላምጥ ማን ነው? አርዬን አርዬ አለ ማን አርዬን ያለች ናር ምንድነው? ይባላል ቁልምጫ ስም ነው። ቁልምጫ ምንድነው? አርናት በስማ ደግሞ ጋኔን አለባት መሰል ፉን የምትለው ጉዳለ 7 ጋኔን ያለባት አንድ ብቻ አይደለም ራሱ በልና ፈክርልኝ። ጀግና ከሆንኩኝ በል ፈክርልኝ። የሰማኸውን ያየኸውን በቂው የሚዶሎተውን የሚወራውን ፈክርልኝ። እንዴት ተፈከረውማ እኔ ከኔማ ቢተው አይሻልም? ቢተው ማይፈክርልኝ እሱ በላይ ደግሞ ድምጽ አለ። ስለሱ አንተ ነው የምትነግር?
እኔ እኮ ይሻላል ብዬ የልጋጃም ልጅ አሁን ትፎክርልኛለህ አትፎክርልኝ? ኧረ ወድጄ ፎክር ብል እኔም ነኝ ወላሳ አንተ ሲሆን ምንድን ነህ ኮክኒያ አሁን ነው ግን ምን ፎክር ወይ አንተን ደግሞ ተስተብቅለው አይ ታልሆነ ምሽት ተማበሩ ልፈክርል ኧረ እንዴት ስንቀኝ ነው ጀት ወትሮስ ማበሬና ሰርግ ኑሮ እኔ ተቀምጬ ስለኔ ሳይፎከር ሊቀር ኑሮ ስሞነት ነው እንዴ ምን አሁን ሊፎክርልኝ ምን ግድ ይሄ በቃ ተንበቃቦክ ጀግኖ ኧረ መች ተንበቃቦኩኝ እንዴት ነው አሁን እንዲሁ ስራ አልሸነህ ነው ኧረ እንዲሁ የሚፈተሽ አሁን እንዲሁ የሚታይ ምን አድርግ ይሆናል ፍርምረጃ በለው እስኪ ብልስማ ኧረ ጎራው ኧረ ጎራው ኧረ ጎራው ጎራው ኧረ ጎራው ጎራው ኧረ ጎራው ጎራው ኧረ ጎራውን አለ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ አሬ ብቅ ብቅ ያለ እንደሆነ አሬ ብቅ ብቅ ያለ እንደሆነ አሬ ቀጭኑ የተስማማ ነው ሱሪ ቀጭኑ አሬ ብቅ ብቅ ያለ እንደሆነ አሬ እየመጣ ሲባል አሬ ቀጭኑ የተስማማ ነው ሱሪ ቀጭኑ አሬ ብቅ ብቅ ያለ እንደሆነ አሬ ብቅ ብቅ ያለ እንደሆነ አሬ ሲመጣ ፈክር ይለኛል አመል አለብኝ ነሳብኛል ዘራፍ አካኪ ዘራፍ አይበቃንም አሬ እነስ እንሂድ ከይ በኋላ በየሄዳችሁበት ሁሉ ስለኔ ጀግንነት ታወጋላችሁ። እሺ በላው እንሂድ ደህና ዋል ሻሬ አዩ ምን አባቱ ይሄን የሰው አዝረከረኩት በየርኩበት አሬ ቀጭኑ አሬ ብቅ ብቅ ያለ እንደሆነ ምናፈሩን በበላችሁ ገና በየሄዳችሁበት አሬ ሳስብላችሁ ብላለሁ። አሬ ቀጭኑ አሬ ብቅ ብቅ አሬ ቀጭኑ አሬ ብቅ ብቅ አሬ ቀጭኑ አንተ አሬ አራብ እያለ ነው ሲሰርብኝ ቆየ። አሬ ኩክሪያ ወይማ ነግሬያችሁ ለዲየቀዳሪ ያልሽ እኔ የምለው ማርዴ የተሰኘው ተከታታይ ድራማችን ግን እያያችሁት ነው? አገር ሰምቶት አገር ሙቆት ብታይ ጉድ እየተባለ ነው አሉ ስለ ማርዴ እና እናንተም ቢሆን እየገባችሁ ተከታተሉት። ወይም ማርዴ ወይም ባላገሮቹ ብላችሁ ስትገቡ ታገኙታላችሁ።